ግርማ ሰው አይደለም እጅ ከፍንጅ ሴክስ ሲያረጉ ደረስኩባቸው። በባለፈው ወስዶ የሰራኝን ስራ አይተሃል። አሁን ደግሞ ቤቱ ነይ ብሎ በቃ እጅ ከፍንጅ ደረስኩባቸው። እንዴት እንደማረግ ትችይ? አሁን ምን ትይኛለሽ አንቺ? አንተ ግን ምንም ነገር ምን አልሰራም ማለት ነው። እስኪ ቆይ እስኪ ልደውልላት። እኔ ቆይ አደውል። አንተ እንዴ አልደውላ እንደምነካ አንተ ደግሞ አንተ እንደምን ማርከኝ ሰለና እሱን ከዚህ በኋላ ላይው አልፈልግም። እሱ የሚባል ሰው አላውቀውም ጭራሽ። ስለዚህ ደውልለትና ቦርሴ ውስጥ አለ እንዲያቀብለኝ ደውልለትና ደውልልኝ ፕሊዝ። እኔ እቀበለዋለሁ እሱን በመድኃኒዓለም እኔን ስሚ በመድኃኒዓለም ይዤሻለሁ። እንደው በምታምኚው በታቦት በምን ልለምንሽ? እንግዲህ ለኔ ብሎ እሱ ከጣፎ ደንበል ቦሌ ድረስ ሊመጣ ነው። እንደውለደኝ ከዚህ በኋላ እንደው እግዚአብሔር እንደውለደኝ ግርምዬ። ኧረ እባክህ ችግር የለውም ማለት ፕራንክ እንደሆነ ሲያውቅ ምን ይሰማ ይሆን? ሰላም የተከበራችሁ እንደምን አላችሁ? እሱ ፕራንክ ተጀምሯል። የዚህ ፕሮግራም ዋና ዓላማ ምንድነው? በህይወት ዘመኔ ያፈራኋቸውን ቅን ጓደኞችን ያሳለፉትን ታሪክ በመዘከር ዛሬ እንግዲህ ይዤላችሁ የመጣሁት ታሪክ በጣም የሚገርም ታሪክ ነው። የጓደኝነት ታሪክ ነውና ግርማ ገደፋው ይባላል። ለመጀመሪያ ጊዜ ዩቲዩብ ቻናል ስከፍት የሱ ቪዲዮ ነው 28000 እይታ በማግኘት ከ4000 ዋች አወር በላይ በመሙላት በዩቲዩብ ተከፋይ እንደሆነ ያደረገኝና የሱ ቪዲዮ ነው የዩቲዩብ ግዴታ እንድፈጽም ያደረገኝ። እንግዲህ ግርማ ገደፋው በጋራጅ ስራ የሚተዳደር በጣም ቅን ኢትዮጵያዊ፣ ለድሃ በጣም ሚራራ አንጀት ያለው፣ ቲያትር በመሰራበት ሰዓት ሰፖርት እያደረገ ያለውን እያካፈለኝ ሰፖርት ሲያደርገኝ ነበረ። በጣም ወደው ቅን ጓደኛዬ ነው። ዛሬ እንግዲህ በአንድ ታሪክ ፕራንክ አደርገዋለሁ። በጣም የሚገርም ታሪክ ነው ክሬት ያደረኩት። ሰው አይደለም እጅ ከፍንጅ ሴክስ ሲያረጉ ደረስኩባቸው። ከዛ በኋላ በቃ እጅ ከፍንጅ ደረስኩባቸው። በባለፈው ወስዶ የሰራኝን ስራ አይተሃል። አሁን ደግሞ ቤቱ ነይ ብሎ በቃ እጅ ከፍንጅ ደረስኩባቸው። እኔ አሁን ግርማ አንድ ነገር የምታደርግልኝ ፖርሳዬ ቤት ነው፣ ፓስፖርቴ እዛ አለ። እሱን እንደምንም ብለህ አምጣ አቀብለኝ በይ። ደውይለትና ምንድነው የምትይው? አይ ቤቱ መሄድበት ጉዳይ ነበረኝና ወደ ቤት ሄድ ለቤት ባገኘኝ አሁንና ተናድጄ ፖርሳዬን ጥየው ስለመጣው ነው። ደግሞ ፖርሳዬ ውስጥ ብር አለው ፓስፖርት አለው። እሱን እንደምንም ብለህ አቀብለኝ። እኔ አይኑን ማየት አልፈልግም በይው። እሺ በጣም ፕራንካችን የተሳካ እንዲሆን ነው። እሺ እንዴት እንደማረግ ትችይ? አሁን ምን ትይኛለሽ አንቺ? አንተ ግን ምንም ነገር ምን አልሰራም ማለት ነው። አይ እሱማ አሁን ለምሳሌ አሁን አንቺ ባለቤትሽ እንደው ከሆነች ልጅ ጋር እንደው ቤት ተዘግቶ ምናምን ብቻውን ብታገኘው ምንም እኮ ባይፈጠር ያው ህሊናችን የሚወቅሰን ነገር አለ አይደለም? የሚመስል ነገር አለ። እና እቺ ደግሞ ከዚህ በፊት ስነግራት ማንም የለህም አለች። አዎ ማንም የለም እስኪ ማልኩኝ። ከዛ ግንኙነት ካለህ ንገረኝ፣ እኔ ህይወቴን እንዳታበላሽ፣ እኔ ከዚህ በኋላ ወንድ ልጅ ማመን አቅቶኛል፣ አንተ የመጨረሻዬ ነህ ብላ የሚገርምሽ እናቷን እኮ አስተዋውቃኛለች። በቃ ምን አይነት እንዴት አይነት ቅቤት እንደሆንኩ ብታይ በቃ ግርማ ይምጣ ያለው ነገር ይፈታል በቃ ብለህ አስበህ ያችንን የመጨረሻ ማስጠንቀቂያ በሷ ፊት ንገራት። እሺ በቃ አሻባት። እሺ ግርማን ደውልላት በይ። ደውልላት ንገራት። አዎ ከዛ አነሳችሁ እንሄዳለን። እስኪ ለሱ እስኪ አገናኝኝ ግርምዬ ደውልላትና እስኪ የምታናግርህ ከሆነ በቃ እንውጣ። እስኪ አንዴ እስኪ ቼክ አድርግላት አባቴ። እሺ አባቴ መልሼ እደውላለሁ። ዛሬ ላስተላልፍ የፈለኩት ነገር ምንድነው? ጓደኝነት ስንገነባ ጥቅምን ውለታን መሰረት አናድርግ። እንግዲህ ለኔ ብሎ እሱ ከጣፎ ደንበል ቦሌ ድረስ ሊመጣ ነው። ያያችሁት የሆነ ቀን የገነባችሁት ወዳጅነት በችግር መልሶ ይከፍላችኋል። እንግዲህ እኔ ጥቅም አይደለም ከሱ ጋር ያገናኘን መልካም ወዳጅነት ነውና እንግዲህ ደውሎላት ምን እንደምትል እንሰማለን። ለሱ አስጠንቅቄያታለሁ። ዝጊበት ነው ያልኳት፣ እንዳታበላሽብኝ እንጂ በእናትህ እቺ ልጅ እንዳታየት ልጅቱ ትረሳለች። እስኪ ደውልላት፣ ዘነጋለች ልጅቱ። ይደውሉላችሁ ደንበኛ መስመሩን እየተነጋገሩበት ስለሆነ እባክዎ ወይኔ ምን ብላ ይሆን? አረ ውዷ ዛሬ እንዳታዋርጅኝ አደራ። የደውሉላቸው ደንበኛ መስመር ስለተያዘ እያወሩ ነው። እባክዎ ትንሽ ቆይተው ይደውሉ። በቅርቡ ምርጥ ፖድካስት ይዤላችሁ የመጣው ነው። ይሄን ዩቲዩብ ቻናል ሰብስክራይብ በማድረግ ቤተሰብ ይሁኑ። እንግዲህ
ግርሜ ያገኛል እሱዬ አነሳችልኝና ከሁለት ደቂቃ በኋላ ደውልልሃለሁ አለች። ስሜቷ እንዴት ነው? ደህና ይመስላል። እስኪ ማለት የሆነ ብቻ ደህና ናት። ኧረ ተው ቀዝቀዝ ያለ ስሜት ነው ብቻ የተጎዳ ስሜት ይመስላል። በእናትህ ግርሜዬ በቃ አሁን እንደዚህ ተስፋ ካለው በቃ አሁን ደግሞ አንተ እኮ እንዲጨለማ እኮ ነው አባቴን አሁን ለአንተ አሰብኩኝ። እንዴት ነው የምትመጣው? ያው እንግዲህ ባገኘሁት አጋጣሚ ብዬ እመጣለሁ። በቃ እስኪ አንዴ በቃ ቼክ አርጋትና እስኪ ቼክ አርጋት አንዴ። አሁን ደግሞ እኮ ስልኩ እንዳትዘጋው እኮ ነው አንተ እንዳትከላተም። ደውላለሁ ብላለች። እስኪ ቆይ እስኪ ልደውልላት እኔ። ቆይ አትደውል አንተ እንዴ? አልደውላ እንደምነካ አንተ ደግሞ እኮ ምን አይነት እንደው ግርምዬ እንደው ውለደኝ ከዚህ በኋላ እንደው እግዚአብሔር እንደው ውለደኝ ግርምዬ። ኧረ እባክህ ችግር የለውም ማለት ነው። ኧረ እባክህ አታልቅስ። እንደው ግርምዬ እንደው በእናትህ የምችለውን ነገር አደርጋለሁ። በቃ እግዚአብሔርን ይዤ የምችለውን አደርጋለሁ። በቃ እግዚአብሔር ይከተለኛል ያስባል። እግዚአብሔርን ይዤ በቃ አይዞህ አባቴ ስሜቱን ስለማውቀው ነው ፍቅርን ችግር የለውም። በቃ እኔ ለመጨረሻ ጊዜ ብዬ እኔ ራሴ በቃ እውነት እኔ እንጃ አላውቅም። ብቻ እግዚአብሔር እንግዲህ ሰይጣን እንደዚህ ነው። ኧረ በስመ አብ። ይህንን ደግሞ ክርስቲያን ከሆነች ይህንን መረዳት አለባት። ገብተዋል። ያው እንግዲህ የምንችለውን በሙሉ እናደርጋለን። እሺ አባ። እሺ መልሰህ ደውልላት እስኪ። እሺ አባቴ። አይ እቺ ልጅ ረስተው ይሆናል ጉድ ሰራችኝ። ፕራንኬን አበላሽች። እስኪ ልደውልላት። እናት ስራ ላይ ነሽ? በእናትሽ በቃ እንትን የሆነ ነገር እንትን በያ። አይ በቃ ደውለህ በቃ እኔ ግርማ ሰው አይደለም እጅ ከፍንጅ ሴክስ ሲያደርጉ ደረስኩባቸው። ከዛ በኋላ በቃ እጅ ከፍንጅ ደረስኩባቸው። በባለፈው ወስዶ የሰራኝን ስራ አይተሃል። አሁን ደግሞ ቤቱ ነይ ብሎ በቃ እጅ ከፍንጅ ደረስኩባቸው። እኔ አሁን ግርማ አንድ ነገር የምታደርግልኝ ፖርሳዬ ቤት ነው፣ ፓስፖርቴ እዛ አለ። እሱን እንደምንም ብለህ አምጣ አቀብለኝ። ወይም ደውይለትና ምንድን ነው የምትይው? ቤቱ የሚሄድበት ጉዳይ ነበረኝና ወደ ቤቱ ሲሄድ ለፊት ባገኘኝ አሁንና ተናድጄ ፖርሳዬን ጥየው ስለመጣው ነው። ደግሞ ፖርሳዬ ውስጥ ብር አለው፣ ፓስፖርት አለው። እሱን እንደምንም ብለህ አቀብለኝ። እኔ አይኑን ማየት አልፈልግም በይው። እሺ በጣም ፕራንካችን የተሳካ እንዲሆን ነው። እሺ ደውይለት። ስትደውይ ደግሞ በጣም እንትን አስመስይ። እሺ ምንድን ነው አንቺ ትወና አልሞከርሽም እንዴ? ሪከርድ አታርጊው። በቃ ቀጥታ ዝም ብለሽ ደውይ። በቃ ቅድም ግርምዬ ስላልተረጋጋው ነው። አሁን ራሱ እኔ ስራ ቦታ አልገባውም። የቤቴ ቁልፍ ፖርሳዬ ላይ ነው። ፓስፖርት አለው፣ ብር አለው። ፖርሳዬ ውስጥ የቁብ ብር አለው ወደ 50,000 ብር ምናምን ላስገባው የነበረ በቃ እሱን እንደምንም ብለሽ እቁብ በቃ ቃል ገዛ በይው። ቃል ገዛ በቃ የሆነ ነገር ለምን አደረጋለሁ? የደወለ ነው። ደውይሽ። እንግዲህ እኔና እሱን ያወዳጀችን በጣም አንዲት ምሽት አለች። በጣም የሀዘን ምሽት፣ መጨረሻ ላይ ሀዘናችን እግዚአብሔር ደርሶ ወደ ደስታ የቀየረልን አንዲት ምሽት አለች እና የዛችን ምሽት ታሪክ ነግሬያችሁ መለሳለሁ እና ከዛ ገላገላለች ሲል በጣም ነው በቃ ምድር የሳንኩት። በህይወቴ እንደዛ ጸልዬ አላውቅም። ከፈጣሪ ጋር እንደዛ ተገናኘ። ከዛ በጭንቋ ያኔ ከጎኗ ስላልተለየው ወንድ ልጅ ከወለድኩኝ እሱ ባለው ግርማ አለው አለችና አሁን የሚደውሉላትን ደግሞ የግርማ እናት ታማ ሆስፒታል መሄድ አልቻልኩም ነበረ። ከዛ ልጠይቃት ስሄድ ጓደኛ ነኝ ስትለኝ አዎ አልኳት በገገመውና ስለምታውቃት በጣም ቆንጆ ናት ምናምን ብላ ታሪኩ ተገጣጠመ። እንግዲህ አይኔ በጣም ይቅርታ ስራ ላይ ከሆንሽ እሺ እየመጣሁ ነው። አይኔ አንቺ ጋር ወዴት ነው የምትመጣው? አንቺ ጋር እኔ እኮ ቁልፍ ራሱ የለኝም። ፈርማ በቃ አለሽ ነገር እኔ ወደ እሱ የምሄድበት እንትን ነበረኝና ቤቱ ሲሄድ ራሱ ቤት ውስጥ ነው ከቤት ያገኘሁት። ባለፈ አለሽበት ቦታ በመድኃኒዓለም እኔ ልንገርሽ። አሁንም ትንሽ እንደምንም ተረጋግቼ ነው ማውራት ያለሁት። አይኔ በጣም ያሳዝነኝ። ባለፈ ራሱ አዝነሻል። ሰው ይሄን ያህል ያደርጋል ግን አዝነሻል። በቃ አይንዬ እንደው በመድኃኒዓለም ሰው ስለ እግዚአብሔር ስለተሰቀለው እግዚአብሔር ብለሽ እየመጣሁ ነው። በቃ እኔ ላግኝሽ። በቃ እኔም ብቻ አገኘኝና እኔ ጋር ነው አስቸግረህ። እኔ ራሱ ማለት አሁን ደውለም እንደምትል ታውቃለህ። እኔ ዛፍቼ ነው የመጣሁት። ከርምሽ አንደኛ ቁልፍ ይዛ ነው ያለው። ይዞ እንድመጣ አድርጓለሁ እኮ ደውልለትና ቁልፍ ይዛ ነው ያለው። ቤቴ ቁልፍ የለኝም። ይዞ እንድመጣ አድርጓለሁ። እሱ ቦርሳዬ ውስጥ ፓስፖርት ያለ እቁብ ልሄድ ልጥል አይቷል እና ገንዘብ አለ እኮ እሱን ይዞ እንድመጣ አደረገ። ብቻ አይንዬ እኔ አንቺን ላግኝሽ በመድኃኒዓለም በእግዚአብሔር
አልፈልግም። በቃ አንተ እንደምንም አልከሰልና እሱን ከዚህ በኋላ ላየው አልፈልግም። እሱ የሚባል ሰው አላውቀውም ጭራሽ። ስለዚህ ደውልለትና ቦርሴ ውስጥ አለ እንዲያቀብለኝ ደውልለትና ደውልልኝ ፕሊዝ። እኔ እቀበለዋለሁ እሱን በመድኃኒዓለም እኔን ስሚ በመድኃኒዓለም ይዤሻለሁ። እንደው በምታምኚው በታቦት በምን ልለምንሽ? እሺ ማለት ነው መረጋጋት ስላለብኝ ተረጋግቻለሁ። ደውልልኝ። ተረጋግተሽ እሺ በቃ ላግኝሽ እኔ ግን አንተ በምትቀበልበት ወይ በራይድ ወይ በሆነ ነገር ይላክልኝና ይዘህ በቃ እኔ እሱን እቀበልልሻለሁ አልኩሽ እኮ። እኔ ብቻ ግን ላግኝሽ በቃ። በቃ ደውልልኝ። የት ነሽ? እሺ የት ነው ያለሽው? ደውልለትና እኔ እመጣለሁ እኮ። የት ድረስ ትመጫለሽ? ወይ እኔ ያለሽበት ልምጣ? ችግር የለም። በቃ እሺ ዕቃዬን ይዘህልኝና እንገናኛለን። ደውልለትና ዕቃዬን ያቀብልኝ። ችግር የለም። ዕቃውን እቀበልልሻለሁ በመድኃኒዓለም ንገሪኝ ብቻ። እሺ በቃ እኔ እመጣለሁ። አሁን ወደ ቦሌ ነው ያለሁት፣ እንገናኛለን እኮ። የት ድረስ ልምጣ? እኔ ቦሌ ልምጣ? መጀመሪያ ዕቃውን የት እንደሚያቀብልህ ጠይቀውና ከዛ እንትን ዕቃውን ስለ ዕቃው ብቻ አታውሪ በመድኃኒዓለም። ኧረ በማርያም አሁን እሺ ትንሽ እስከዛ እኔ ልረጋጋና ከዛ እንትን አለው። እሺ ቆይቼ እደውልልሻለሁ። እሺ ያው መንገድ ላይ ነኝ እየመጣሁ ነው። ቆይቼ እደውልልሻለሁ። ምንም አትሰራም እኮ ልጄን መረጋጋት ስላለብኝ ማለት ለበጎም እኮ ይሆናል። በዚሁ በጊዜ ማየቴ ለጥሩም ነገር ሊሆን ይችላል። አይደለም በእናትሽ እኔ ሁሉንም ነገር እስኪ እናውራ። ሁሉንም ምክንያት እናውራ። ሁሉንም ምክንያት ቀርበን አብረን እናውራ በመድኃኒዓለም። ዛሬ ለእኔ ጊዜ እሺ በመድኃኒዓለም በጣም አከብርሽ። በጣም አከብርሽ በመድኃኒዓለም። አይ ነው እሺ ወንድም በጣም ጓደኝነት በጣም መስታወት ነው። እግዚአብሔርን በቃ እኔ ኮራሁ። ግርማ ስላለኝ ብቻ ኮራሁ። እንደ ግርማ በጣም ብዙ ጓደኞች አሉኝ። እግዚአብሔር ይመስገን። እግዚአብሔር ጓደኞቼን በያላችሁበት ይጠብቅልኝ። እኔ መወለድ ቋንቋ ነው። ብዙ ወንድም ብዙ እህት እንዳለኝ ነው የሚሰማኝና ግርማ በጣም ለእኔ ቅን ነው። እግዚአብሔር እንደው ልጆቹን በጸጋ በሞገስ ያሳድግለት። እኔም ደግሞ ትልቅ ደረጃ ደርሼ ስሙን በአደባባይ አንስቼ መልካምነቱን እንድመሰክር ያደርገኝ። አያችሁት? የኔ ቦጅቧጫ በቃ ሊመጣ ነው ከጣፉ አንስቶ ምናምን በዚህ ምሽት ፕራንክ እንደሆነ ሲያውቅ ምን ይሰማ ይሆን? ያወሩ ምን የደወሉት ቁጥር መስመር ለጊዜው እንዳታበላሽብኝ ፕራንክ። ግርሜ አገኛት አባቴ እሷን እያወራሁ ነበረ። ምናምን አለ አምጣልኝ ምናምን ነገር አለችኝ። በቃ እሺ እሱ ችግር የለውም እሱ አይመጣም እኔ ማገኝሽ ብያታለሁኝ። ካገኘኋት ካዋራኋት በኋላ ቅርብ ርቀት ላይ ሆነ እንትኑን ፎርሳውን ምኑን የሆነ ቦታ ታቀብለኛለህ። እሺ አባቴ ቅርብ ቦታ ትሆናለህ አንተ። እሺ ወደዛው አካባቢ ማለት ነው። እሺ በቃ እንዳገኘኋት ያለውን ውጤት እነግርሃለሁ ማለት ነው። በጣም ግርሜ እግዚአብሔርን እውነት እኔ እንዳንተ አይነት ወንድም ፈጣሪ ስለሰጠኝ በጣም ነው የማመሰግነው። ትንሽ መረጋጋት አለብኝም ምናምንም ስላለች የግድ መረጋጋት አለብኝ ካለች ነገም የሚሆንበትን ነገር እናመቻቻለን። አረ እንደው በቃ እኔ ብርም አለው በእናቴ ብርም አለው ፖርሷ ውስጥ በጣም ስለዚህ ቁልፉን ምናምን እንትን በልና ዕቃ ይዘና እሺ ግርምዬ ነው አለች ትጅዬ። አልዘጋሁትም ትጅዬ ወይ እናት እየሰማው ጠጋ ብዬ ማለት መረጋጋት ትፈልጋለች መሰለኝ ነው አይደል? እኔማ ደግሞ ምን አሰብኩኝ ለወንድሜ የደወልኩለትና መኪና አንድ ጓደኛዬ መኪናቱ በእናትህ ወደ ከተማ እንዲመጣ ተባበረው ምናምን ብዬ የግርማን ስልክ ሰጣሁትና በቃ ሄጂ አመጣዋለሁ ምናምን አለኝ። እስከ በባለፈው የወረንበት አለ ወደ ገደራ በዛ ገባለታለሁ ምናምን አለኝ። እንዳጋጣሚ እየመጣ ነበር ወደዛ ወደ አያት ነበረ ብራዘሬ። ምን ይሻል እንደው እኔማ ትጂዬ እንደው ህሊና ያላርፍልኛል አይደለም። ደግሞ ብር ፖርሷ ውስጥ ደግሞ ብር አለ። ምናልባት ደግሞ ይሄ ብር ቢጠፋብኝ ግርምሽን እስኪ ላገኘው ወይ አባቴ። ቲጂ ከፋት መሰል በቃ ቅር በቃ ኧረ መጥፋት ሳይሆን ልጅቱ መረጋጋት አለብኝ ስትል ስለሰማቻት ነው። አይ በቃ ቅር እንግዲህ ምንም ማድረግ አልችልም። አሁን መጣሁ ብያታለሁ እኮ አሁን ማሳምኛት መጣሁ ይጠብቃለሁ ብለኛለች። በቃ ስለዚህ እናና አንተ እዛው አካባቢ ስለማላውቀው ታሳየኛለህ። ወንድሜ ስለሆንክ በጣም እጅግ ኮራብሃለሁ፣ መካብሃለሁ። ይህ አዲሱ እሱ ፕራንክ የተሰኘ ፕሮግራሜ ነው። ለዛሬ በጣም ወደውን እማከብረውን ግርምሽ እንደዚህ አድርጌ ፕራንክ አድርጌዋለሁ። ላይቭ ላይ ነበርክ። ባለጌ ነህ። እሺ በጣም ባለጌ ነህ። ወዳችኋለሁ በጣም እናንተ ኑሩልኝ። በጣም ትጂዬ ወድሻለሁ። ደግመሽ ውለጂልኝ። እኔ እህት በጣም ነው የምወድሽ። በጣም ባለጌ ነህ።
ማርያምን ግርም በጣም ባለጌ ነው። ሙት ትለኛለህ እንዳንተ እወድሃለሁ እሙት አይደለም ያልኩኝ ተናደደና የዛሬው ፕራንካችን ይሄን ይመስል ነው። ቀጣይ ሌላ ታሪክ ይዤላችሁ እስክመጣ ድረስ እሱ የዩቲዩብ ቻናልን ሰብስክራይብ ያደርጋችሁ ጠብቁኝ። ሰላም ለሀገራችን።